አየሽው ቅድም ያሳየሁሽ ልጅ እኮ ነገረኝ እኮ ከዛ እንትን ኦርደር አድርጊያኝ ኦርደር አደረኩ ትችያለሽ ልሞክርብሽ አንቺ መመለስ ትችያለሽ መመለስ ካንተ ኮለሰ በኋላ ነው መመለስሽ እኮ መመለስ ከቻልሽ እጂ ምን ታረግሽ ነው እንትን አይታ ልትሞክርብኝ ባንቺ ትመልሽኛለሽ እኮ ካንተ ኮለሰ በኋላ ነው ልሰልዋት የሆነ እንትን አይቼ ሙከራ ነው እንዴት ትሞክሪባታለሽ ሞክሬት እኮ መልሳታለሁ ፈቃሪ ነሽ እንዴ አንቺ አይደለም ሰው ሲያረጋይቶ ልጁን ጠየቅኩትና ሰልበሻት መሰለባው ስታቂ ደውይልኝ እንመልሳታለን አለኝ አሁን ልሰልባት ነው ኧረ ተይ ግን ወንድ ጉድ ይፈላ ተይ አንቺ ልጅ ተይ ዋዋ እንዴ ትመጣለች እኮ አንዴ ነው ሰልቢያት ነው ማመጣት እኮ ካጠገብሽ ጠፋና ከዛ ምን ኃይል አለሽ ልጁ ነግሮኝ እኮ ነው እሱስ ምን ኃይል አለው እኮ ስለዛ እኮ ነው መድኃኒቱ ነግሮኛል ስለባትና ከዛ ትመጣለች ኧረ ኃይል መድኃኒዓለም ተይ እባሳ ታምጣው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በድንግል ስም ግን ተይ ይሻልሻል ግን ተይ ግን ይሻልሻል ሰልቤት እኮ መጣታለሁ ብዙ ነገር ቻልኩሽ ተራሴ በላይ ሆነሻል ይሄን ነው የምትውዩ ይሄን ነው የምትቀመጪው ፓም ራስ አረብኛ ቆንዲና ሰልቤት ትመጣለች ችግር እኮ የለውም እኮ ራስ ሄድ ያመጣሽው ይራስ አብርገስቹ ነው 2500 ብር ገዝቼው እኮ ነው ይሄ እኮ ትእዛዝ ነው ሄዶ ትመጣለች መልሽ እኮ አመጣታለሁ እኮ እኔ አልፈልግም እንደዚህ አይነት አንዴ እሺ ቆይ እኔ እንደዚህ አይነት አልፈልግም እኮ ነው የምልሽ ተይ ግን ይሻልሻል ወደም ብሎኛል ባፍሽ ያዡ አራፍ አንቺ ቆይ አሁን ጉሪ ኃይለ መድኃኒዓለም እሺ ውዴ ዝጊ እናቴ አንዴ ጠጋ ወደ አሁን ጉዲ ሂጂ ቆሻሻ ሂጂ ለቀማ የምትመጣ ሰለብኳት ወዳታ ወይ ሰለብኳት እስቲ አንቺ ምን እንደዚህ ያደርግሽ አዎ ይኸው እየጠጣ ኧረ ረፊ ምንድነው ደወላችሁ? እቺ መቆዝናታችንም እንዴ ምንድነው የምትደውሉ? አሁን ደወልልሽ እሱ ነው። አሁን ጠብቆሽ እኔ ቁጫ ብዙ ተኛ። አይ ሳማ ከፈታ ኧረ ቆይ ሊያማት ነው መሰለኝ እንዴ ለምን ደወላችሁ? መስማታችሁ ነው ዘና ብትን ያው ምንድነው እንደዚህ የምትሆኑት? እንዳታስታውቂ እንደዚህ አልግና ምን ማለት ነው? ቆይ እስኪ ቆይ ምን ሆነሽ የጠጣሽው አንቺ እንዴ? እኔ አንዳንዴ ፈታ ማለታችን በትን ፈታ አረቄም ጣልሽ ይባስልሽ ጭራሽ ሂጂ በቃ ሻወር ወስደሽ ተኝ። ሻወር ወስጂና ተኝ በቃ ኧረ በይ ቆይ እንዳለ ቆይ ቆይ
ቆይ እኔ ላንሳት አባይ አንቺ ቁጭ በይ ቆይ አይ አንዳርጉ ትንሽ በቃ አባ በቃ ትተኛ ተያት ወይ አንድ ሁለት ምናምን ትጠጣ እንደዚህ ነው ማድረግሽ። ተነሽ ተኛ። አቤት እንዴት አመሸህ? ሰላም አመሸህ? እግዚአብሔር ይመስገን። አገኘሃት ተከራይዋን? እሰይ አሪፍ ነው። በቃ ትወስጃላት? አዎ ደባል መሆኑን ነገርካት? ማን ደባል? እኔ ግን ደባል መሆኑን ነገርካት አይደል? አንቺ ቤት አለሽ እንዴ? በቃ እሺ፣ ነገ ስንት ሰዓት ትመጣለች? ነገ እቃዋን ትጫነው። በቃ ቃጭና ትጣ ቺስ ታወገረሽ እንዴ? እሺ እሺ። አንቺ አይ በቃ ሶስት እንትን ነው ሳሎኑን አካፍለዋለሁ። ያን ሳሎኑን ተካፍይ። የኔን ቢል አከራዩ እዛ የኔን ክፍል አከራዩ ነው። እንዴት አድርገሽ ወይ? አይ ተስማምተን ነው ተስማምቼ ተደጋ ለማዘር ነግሬያታለሁ እንደማከራዩ ነው። ቆይ እናቴ አንቺ ስክንት እንዳለ ሶስት ልጅ ነው ያላት። ጭራሽ ልጅ አይያዝም ተመጭልኝ። በቃ አይ ሽንት ቤቱም ኩሽናው ምናምን ሼር ነው። ሳሎኑም አሁን ሼር አንቺ ሼር አባቱ ዋሽ የኔን ዕቃ አካፍለዋለሁ። እውነት ነው እንዴ? ባለ ነገ ትጫና ታምጣው። አረ ለቆን እንደዚህ የኔን ክፍል እኮ ነው የኔን ክፍል ለማከራየው። ምን አባሽ ክፍል አለሽ አንቺ? የኔን ክፍል መኝታ ክፍል የኔ ታወጣሽ መኝታ ክፍል አለሽ ወይ ወንድሜ? በቃ 15 ሺህ ብር ነገር ታምጣልኝ። የሶስት ወር ታስገባልኝ። ዝም በላት እናቷ አባቷ ግን የምትኖረው ዝም በላት አንቺ። ቆይ ኧረ ወይ ሰው እያወራሁ ነው። ዝም በይ። እውነት ነው ውሸቷን ወይ ወንድሜ? አዎ ሰምቻለሁ። ስንት ነው ኮሚሽን ላንተ የምከፍትልህ? በቃ አሁን አስገባለሁ። ኮሚሽን ነው የሶስት ወር ታስገባልኝ። 45 ሺህ ብር ማለት ታስገባለህ። አረ ቢገባ ይግባብሽ አንቺ። እረፊ እኮ ነው የምልሽ። እረፊ የኔ ክፍል እኮ ነው የማከራየው። አንቺ ክፍል ቤታሽ ክፍል የታለሽ? ያው የኔ ክፍል አለ አይደል? እኔ ለሳይተኛበት ምን ልጅ ያላሽበት እንዴ? እቺ በሜትራውን አካፍለዋለሁ። እዚህ ጋር አዎ ምግብ መብያ አለ። ሶስት ተማሪ ነው ያለ። ጭራሽ ሳሎን ተካፊ። በቃ ሶስት ተማሪ ሳሎን ተካፊ በሜትራውን አካፍለዋለሁ። በጨረ አይደለም ነይ ወንገርሽ ነው። ቺሳ በጣም ወግሮሻል መሰለኝ። አሚን አሚን። ምንም ታሸችው ብብቴ ሸቶች እንዴ? ገማሽ ውሃ ያለ አለ እኮ ታጠባለሁ ብዬ አሁን ስራ ይዣ ነበር። ስራው ነው መሰለኝ። በቃ ልትይኝና በቃ ታጠቢ። አይ ልጨርሰሽ አንቺ ሸቶሽ እንዴት ታጥቢኛለሽ እንዴ? ወይ አንቺ እንዴ እንደምትሸተብበት ሂጅ በቃ ታጠቢ። በቃ ምን አይነት ነው? ትነሽ ታጠቢ
ድራሽሽ ይጥፋ። አንቺ በጣም ሸትቻለሁ። ውሃ ለፋብሻው ሂጂ ሂጂ አጠቢ እኔ ራሴ ለቀለው ሂጂ ሂጂ ሸተተሽ አንቺ ሂጂ ሸተተሽ ሂጂ ተነሽ ሂጂ ምንድን ነው እንደዚህ? ትኩትኩ አትበይኝ ተነሽ። አይ ግን ሸተተሽ አንቺ ጋማሽ በቃ ተነሽ ሂጂ አንቺ ሸተተሽ እኔ በጣም ሸተተኝ። አንቺ የምን አይሸትሽም? መሸትም አለብሽ እንዴ? ውሃ ያለ ሳሙና ያለ እንዴ? እኔ እኮ ለአንቺ ተሳቀቅኩ። እኔ እንደሸተኝ አንቺ እንዴት ሸተተሽ? ሸተሽ ተነሺ በቃ ሂጂ አጠገቤ እንዳትመጪ። እስኪማ እኔ ላሽትሽ እኔ ሂጂ ገብተሽ ታጠቢ። ልታጠብ? አዎ ሂጂ ገብተሽ ታጠቢ። ሂጂ ገብተሽ ታጠቢ።